ናውል ወይ የውጤትህ ቀን ዛሬ ነው አይደል? አዎ። ስንት ሰዓት? 8 ሰዓት። 8 ሰዓት ደረሰ እኮ። ልበስና ውጣ። በቃ ይሄው አሁን እወጣለሁ። እንዴት ዋልሽ? ምን ነው? ስንተኛ ወጣ? አንደኛ። ሰውዬ ቀልዱን ተውና አምጣው። ይኸው እንዴ! ምን ነው አንተ? አቤት። የምርህን ነው እንዴ? እንዴ አላመንሽኝም? አይ እኔ ይሄንን አላምንም። ይኸው እያየሽ ሰውዬ አላምንም አልኩህ እኮ። ቆይ ና እስኪ ቁጭ በል። ና ቁጭ በል። እሺ ቆይ ክፍል ውስጥ ስንት ናችሁ? ክፍል ውስጥ 7 ነን። ምን ነው ከትምህርት ቤቱ ሙሉ ተማሪ ጋር ነው እንዴ የምትማረው? ሳይሆን የመንግስት ትምህርት ቤት አይደል? አዎ ለካ። ምን እሱን ትያለሽ? ከኛ አጠገብ ያሉት ቢ ክፍሎች 90 ናቸው። 90? አዎ። ቆይ እሱን ተውና አንተ በስርዓቱ ስምህን ማጽፍ ሰውዬ ከዛ ከ70 ሰው መሃል እንዴት ነው አንደኛ ልትወጣ ይቻልከው? የሱ ጸጋ ያስጨርሰኝ። 2 ሲባዛ 2 የማታውቅ ሰው እንዴት ነው ሂሳብ ከፍተኛ ልታመጣ ይቻልከው? አጥንቼ ነው። አንተ? አዎ። ኧረ ተይ። ቆይ አቤል ስንተኛ ወጣ? አቤል 10ኛ። 10ኛ? ምን ያስገለፍጣል? አይ ምንም። እሺ አሁን ተነስና ምሳ አቅርብ። እሺ። ደግሞ ለምንድን ነው የኩሽና መብራት ሳታጠፋ ያደርከው? እየበራን ያደረው መቼ? ሰውዬ ጆሮ አይሰራም እንዴ? ምንድን ነው? ትላንት ማታ እያልኩ እኮ ነው። ትላንት እኮ ቀድሜሽ ነው የተኛሁት። ምን? ነገ ትምህርት ቤት ስለምትሄድ ቶሎ ተኛ ብለሽ አይደል እንዴ ቶሎ የተኛሁት? አዎ ትዝ አለኝ። ማታ እንኳን አጥፍቻለሁ። ሌሊት 8 ሰዓት ተኩል ሲል ራበኝና ተነስቼ አንድ እንጀራዬን በላው። ያኔ ነው አብርቼ የተውኩት ማለት ነው። እንዴት ዋላችሁ? እንዴት ዋልሽ በቀሉ? ይመስገን። ቁጭ በይ። ውይ ደከመኝ። እስማ ከየት ነው የምትመጪው? የአቤል ውጤት ለመቀበል ትምህርት ቤት ሄጄ ውይ ደከመኝ። ስንተኛ ወጣ? ምንም አይልም፣ ግን ያው 10ኛ ነው የወጣው። ወይኔ ለምንድን ነው የምትስቂው? ዝም ብዬ ነው የሳቅኩት። ግን ልጄ ስንተኛ እንደወጣ ታውቂያለሽ? ያው ባላውቀውም መገመት አይከብደኝም። ማለትማ ክፍል ውስጥ ስንት ናችሁ ነው? 7 ነን። ያው 68 ወይ 69? ኧረ ንቀት። 69 እሱ ያንቺ ነዋ። ቆይ ላሳይሽ። እንኪ እንዴ አንደኛ። ታዲያስ አንደኛ ነዋ። አንቺ ልጅሽን በስርዓቱ አስተምረሽ አንደኛ አታስወጪና እዚህ ቁጭ ብለሽ 69 67 በይ። ቆይ ያው የልጅሽን እውቀት እናውቃለን ሂሳብ ላይ። እንዴት ሆኖ ነው ከፍተኛ ሊያመጣ ይቻላል? አይበቀሉ ልጄ እኮ ተቀይሯል። ወደ እንስሳ ነው? አይ ወዲህ ነው። ቆይ እስቲ አንድ ጥያቄ ልጠይቀው። ያው ከፍተኛ ያመጣው ሂሳብ ነው? አዎ ሂሳብ ነው። ወይኔ ጠይቂው። ምን ችግር አለው? ጠይቂው። እሺ ናውል። እሺ ከቀላሉ ልጀምር። 2 ሲባዛ 1 ስንት ነው? 2 ሲባዛ 1 3 ነው። 3? አይ ስቀልድ ነው። ቀልዱን ነው። አይ ቀልዱን ነው እኮ አስደነገጠኝ። ስቀልድ ነው። 4 መሆኑን እኮ አልጠፋኝም። አንደኛ ነው ወይ 61ኛ ነው ወጣ ያልሽኝ? ሰላም ዋላችሁ። እሺ ሰላም ነው። ከትምህርት ቤት ነበር የመጣሁት። እሺ ምን ነበር? ለሱ የሰጠነው ውጤት ናውል ተስፋዬ የሚባል ልጅ የሱ ውጤት ነው የሰጠነው ለሱ እና ናውል ግርማ የሚለው ይሄውና እና የወጣው ደግሞ 68ኛ ነው። ግምቴ ልክ ነበር ማለት ነው።
እና በርታ፣ ጠንክር። አለቀልኝ ዛሬ።